አምስተኛውን የቃዒደቱ ኑራንያ ምህርት የምናይበት ነው። አደርሱል ኻሚስ ዐሸር 15ኛ ክፍል ትምህርት ማለት ነው። ተድሪባቱን ዐለ ሸደተይኒ ፊ ከሊማ። ተድሪባቱን እንግዲህ እየደጋገምን ያለ ነው ልምምዶች ማለት ነው። ዐለ ሸደተይኒ ፊ ከሊማ በአንድ ቃል ላይ የሚመጡ ሁለት ሸዳዎችን የምናይበት ትምህርት ነው። ሸዳህ ማለት አንድ ሸዳ ሲሆን ሸደተይኒ ሲሆን ደግሞ ሁለት ሸዳዎች ነው። ስለዚህ ይሄ ትምህርት በዋነኝነት ሁለት ሸዳዎች አንድ ቃል ላይ ሲመጡ ሸዳ ማለት ከዚህ በፊት እንዳየነው ጠብቀው የሚነበቡ ፊደሎችን የሚመለከት ነውና ሁለት ፊደሎች በአንድ ላይ በአንድ ቃል ላይ ጠብቀው ሲነበቡ ትንሽ ልምምድ ያስፈልገዋል፣ ልዩ እይታ ይፈልጋልና ያን የሚያሳይ ትምህርት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ መሰል የተጅዊድ ትምህርቶች ከቁርአን ጋር የተያያዙ ትምህርቶች እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። አጠገቡ ላይም የደውል ምልክት አለ። በየጊዜው በየሳምንቱ ትምህርቶች ሲለቀቁ እናንተ ጋር እንዲደርሱ ምክንያት ይሆናል ማለት ነው። በቀጥታ ወደ ንባቡ እንገባለን። እንደምትመለከቱት የመጀመሪያው ቃል የዘካ ይላል። ነገር ግን ሲነበብ እንዴት ነው የሚለውን ስናይ ያ ፈትሐ ዛ ሸደ የዝ ዛ ፈትሐ ካፍ ሸደ ዘክ ካፍ ፈትሐ ሊፍ ሰጊራ ከ የዘካ። አሁን እዚህ ጋር ያለው ነገር ምንድነው? እንደምታዩት ሁለት ሸዳዎች መጥተዋል አይደል? ከዚህ በፊት በሸዳ ትምህርት ላይ እንዳየነው ተድሪባቱን ዐለ ሸዳ ወስኩን አለ። እዚህ ጋርም ሸዳዎች የሚነበቡበት ሁኔታ ላይ ፊደሉን ስናነብ መጀመሪያ ሸዳውን እናነባለን ከመጀመሪያው ፊደል ጋር ማለት ነው። ነገር ግን መሃል ላይ ሌላም ሸዳ ስለሚመጣ የተለመደውን ህግ ተከትለን እናነባለን። ያ ፈትሐ ዛ ሸዳ የዝ። ይሄ የተለመደ ትምህርት ነው ሸዳ ላይ። አሁን ምንድነው ተጨማሪ ሌላ ሸዳ ሲመጣ ሸዳ ምንድነው ብለናል? ሁለት ፊደል ነው። ስለዚህ ያ ፈትሐ ዛ ሸዳ የዝ ስንል ሌላ ዛ አለ። ስለዚህ ያንን ዛ ምን እናደርጋለን? እንይዘውና ከቀጣዩ ከካፍ ሸዳ ጋር አያይዘን እናነባለን። እንዴት? ዛ ፈትሐ ካፍ ሸዳ ዘክ። አሁን ተያያዘልን የዘክ። ይሄ መጥበቁ ሁኔታ እንዳይዘለል ያደርጋል ይሄ ትምህርት ማለት ነውና የዘክ አሁን ሁለቱም ጠብቋል። የሚቀረው ካፉ እንደምታዩት አሊፍ ሰጊራ ስላለው ሌላ አንድ ካፍ አለች እናነባለን። የዘካ ካፍ ፈትሐ አሊፍ ሰጊራ ካ የዘካ። ልክ ይሄንን ህግ ተከትለን ነው እስከ መጨረሻው የምንዘልቀው ማለት ነው። ያ ፈትሐ ዛል ሸዳ የዝ ዛል ፈትሐ ካፍ ሸዳ ዘክ የዘክ ካፍ ፈትሐ ካ የዘካ ራ ضማሩ የዘከሩ። አሁን እዚህ ጋር የሚለየው ነገር እዚህ ጋር ካፍ ፈትሐ አሊፍ ሰጊራ ካና ያልነው፣ እዚህ ጋር ግን ምንም አልመጣም መሳቢያ። ስለዚህ ምንድነው የምናደርገው? አንዱን ካፍ እናነባለን። ካፍ ፈትሐ ካ የዘከረ ضማሩ የዘከሩ። ስለዚህ እዚህ ጋር መለየት ያለብን ነገር ካፍ የትኛውም ፊደል ሸዳ ሲሆን ውስጡ ሁለት ፊደል እንዳለ፣ ቀጥሎ የሚነበብ ፊደል ካለ ከሚቀጥለው ጋር ሸዳ ከመጣ ሸዳ አድርገን፣ ስኩን ከመጣ ስኩን፣ አሊፍ ሰጊራ እንደዚህ ከመጣ በዛ መልክ እናነባለን ማለት ነው። አልሙደሲሩ ሐምዛ ፈትሐ ላም ስኩን አል። እዚህኛዋ ምልክት ሐምዛ ትሆናለች፣ ሐምዘቱል ወስል። ነገር ግን ስንጀምር እናነባታለን አል እንላለን ማለት ነው። ሚም ضማ ዳል ሸዳ ሙድ አልሙድ ዳል ፈትሐ ሳ ሸዳ ደስ ሌላ ሸዳ ስለመጣ ማለት ነው። አልሙደስ ሳ ከስራሲ አልሙደሲ ራ ضማሩ አልሙደሲሩ። ስንት ሸዳ? ሁለት ሸዳ ዳል ሸዳ ሳ ሸዳ። ስለዚህ ሁለቱንም አጥብቆ ማንበብ ያስፈልጋል። ሁለቱንም ማጥበቅ ይኖርብናል ማለት ነው። አልሙደሲሩ። አሁንም በተመሳሳይ እቺ ሐምዘቱል ወስል ትባላለች። እንደምታዩት የሐምዛ ምልክት የለባትም። ነገር ግን ስንጀምር እናነባታለን፣ ስንቀጥል ግን ትዘለላለች፣ አትነበብም ማለት ነው። ሐምዛ ፈትሐ ላም ስኩን አል ሚም ضማ ዛ ሸዳ ሙዝ አልሙዝ ዛ ፈትሐ ሚም ሸዳ ዘም አልሙዘም ሚም ከስራሚ አልሙዘሚ ላም ضማሉ አልሙዘሚሉ። እዚህ ጋር ለየት ባለ መልኩ ሚምን ያቀለመበት ሁኔታ አለ፣ ቀይ። ይህም ማለት ምንድነው? ሚም ሸዳ ስትሆን በጉና ትነበባለች፣ ወይም ከስር ነው በሚወጣ ድምጽ ነው የሚነበበው ማለት ነው። በምን መልኩ? አልሙዘም አፍ ይዘጋል፣ ከንፈር ይዘጋና ድምጸቱ ወዴት ይሄዳል? ወደ ላይኛው የአፍንጫ ክፍል ስርን ይባላል እና በዛ ጉና ይወጣል። ለዛ ነው ቀይ ያረገበት አልሙዘሚሉ። እዚህ ጋር ስንመጣ አይን ከስራ ላም ሸዳ ዒል ላም ከስራ ያ ሸዳ። አሁን
ተከታታይ ሸዳ መጣ ማለት ዒልይ ስንል አያያዝ ነው። ያ ፈትሐ ያ ስኩን ማን ነው? ያ ከስራ ያ ስኩን አሁን ትሳባለች ያዋ ሸዳዋ። ስለዚህ ምን ይሆናል? ዒልይ ኑን ፈትሐና ዒልይነ ዒልይነ። ይህም በተመሳሳይ መልኩ ዓይን ከስራ ላም ሸዳ ዒል ላም ከስራ ያ ሸዳ። አሁንም ተከታታይ ሸዳ ስለመጣ ዒልይ ከተያያዘልን በኋላ እቺ ሸዳ የሆነችው ያ ትሳባለች በዋው። ስለዚህ ምን እላለሁ? ያ ضማ ሁለት ነው ማለት ነው። ሸዳው ላይ ያለው ያ ضማ ዋው ስኩን ዩ ዒልዩ ኑን ፈትሐና ዒልዩነ። አያችሁት? ዒልዩነ ተሳበ ማለት ነው። አሁንም በተመሳሳይ ሐምዛ ከስራ ኑን ሸዳ ኢን። እዚህ ጋር ቀይ ለምን ተደረገ ጥያቄ ይነሳል። ሚም ላይ የመለስነው ነገር እዚህ ጋር ይመጣል። ኑን ሸዳ ሲሆን አሁንም ሚም ሸዳ ሲሆን እንዳለው ህግ ጉና ይኖራል። ካፍንጫ ይነበባል ማለት ነው ከሌሎቹ ፊደላት በተለየ መልኩ። ስለዚህ እንዴት ይሆናል? አፍ ይዘጋን እንልና ወደ ላይ ወደ አፍንጫ ማለት ነው። ኢን ኑን ፈትሐ ላም ሸዳ ነል ኢነል ላም ፈትሐ ላ ኢነለ ላም ፈትሐ ላ ያልኩት ቀጥሎ ሐረካ ያለው ስለሆነ የመጣው ራሱን እንጨርሳለን። ኢነለ ዛል ከስራ ያ ስኩን ዚ ኢነለዚ። እዚህ ደግሞ ዛል ስትመጣ ተጠንቀቁ፣ በምላስና በጥርስ ነው የሚነበበው ማለት ልክ አልሙደሲሩ ላይ ሳ በምላስና በጥርስ እንደተነበበው ኢነለዚ ሳይሆን ኢነለዚ ዚ ኑን ፈትሐና ኢነለዚነ ኢነለዚነ። እሺ አሁን ኢነ ነበረ። አሁን ደግሞ ላም ሲጠብቅ ይመጣል። ተመሳሳይ አይካሄድ ማለት ነው። ኢነለዚነና ኢለለዚ የሚለየው እዚህ ጋር የሚጠብቀው ላም ሸዳ ስለሆነ እዚህ ጋር ኑን ሸዳ ስለሆነ ሐምዛ ከስራ ላም ሸዳ ኢል ላም ፈትሐ ፈልጋለሁ። እዚህ ጋር ቀጥሎ ማንንም ማነበው ላም ሸዳ ላም ፈትሐ ላም ሸዳ ለል ኢለል ላም ፈትሐ ላ እዚህ ጋር ላም ፈትሐ ላ እንዳሳጠርኩት ላም ፈትሐ ላ ዛል ስለመጣ ማለት ነው። ኢለል ذال كسر يا سكون ذي إلا الذي نون فتحنا إلا الذين እቺ መሳቢያ አትረሳ። إلا الذين ሳይሆን إلا الذين እዚህ ጋርስ إن الذين ሚም ከስራ ኑን ስኩን ሚን አያችሁ ኑን ስኩን አለ ሺን ፈትሐሻ ሚንሻ። አሁን እዚህ ጋር ቀይ ያደረገበት ሌላ የተለየ ህግ ስለሚመጣ ነው። ይህ ህግ ምን ይባላል? ኢኽፋ ይባላል። ከኑን ስኩን በኋላ እነ ሺን እነ ሷድ እነ ፋ የመሳሰሉት አስራ ምናምን ፊደላቶች በሚመጡበት ወቅት ኑን ስኩና ን ተብሎ ሳይሆን ትደበቃለች ወደ ሺን። እንዴት? ሚንሸር ሚን አያችሁ ሚን ሳይሆን ሚንሻ ሺን ፈትሐ ራ ሸደ ሸር ሚን ሸር ራ ከስራ ኑን ሸደ ሪን አያችሁ ሸዳ ወደ ሸዳ ከሐረካ እዚህ ጋር ሐረካ አለን ወደ ሐረካ ራ ከስራ ወጣን የኑን ሸዳ አለ ራ ከስራ ኑን ሸደ ሪን ሚን ሸሪን ኑን ፈትሐና ሚን ሸሪን ፋ ከዛ እዚህ ጋር ኑን ሸዳ ቀጥሎ ምን መጣ? አሁን ተከታታይ ደግሞ እዚህ ጋር በዛ አይደል? ራ ሸዳ ኑን ሸዳ ፋ ሸዳ ስለምን አረጋለሁ? ኑን ፈትሐ ፋ ሸዳ ነፍ አረጋለሁ። ሚን ሸሪን ነፍ ፋ ፈትሐ ሊፍ ሰጊራ ፋ ሚን ሸሪን ነፍ ሳ ፈትሐ ሊፍ ሰጊራ ተከታይ ደግሞ አሊፍ ሰጊራ አለ መሳብ አለበት ማለት ነው። ነፋ ሳ ፈትሐ ሊፍ ሰጊራ ሳ ነፋሳ ታ ከስራቲ ነፋሳቲ። ስለዚህ ምን ይሆናል? ሚን ሸሪ ነፋሳቲ ይሆናል ማለት ነው። እና ኢኽፋ እዚህ ጋር ቀይ የተደረገው ሌላ ህግ ስለሚመጣ ነው። ፋ ፈትሐ ዐይን ሸደ አያችሁ ይጠብቃል ማለት እዚሁ እንጨርሻለን ማጥበቁን። ከዛ የጠበቀው ፊደል ይሳባል። እንዴት? ዐይን ፈትሐ ሊፍ ስኩን ዐ ነፍ ምን ብለን ፈዕ ብለን ነበር። ፈዕ እና ዐ ምን ይሆናል? ፈዕ ይሆናል። ላም ضመቴን ከዛ ላም ሸዳ መጣ አይደለ? አያይዙት ስለሚያያዝ ነው ይሄ ቃል። እሺ ይሄና ይሄ ቃል ስለሚያያዝ ላም ضማ ላም ሸዳ ትላላችሁ። ላም ضመቴን ማን ነው? ላም ضመቴን ላም ሸዳ ሉል ነው የምትሉት። የተለመደው ግን ምን መሆን ነበረበት? ፈዓሉን ሊማ ነበር አይደለ? እዚህ ጋር ምን የሚባል ህግ አለ? ኢድጋም አንድም ፊደል ወደ አንድ ፊደል ማስገባት። ላም ضመቴን ላይ ኑን ስኩን አለች። ፈዓሉን ብጽፈው እንዴት አድርጌ ነው የምጽፈው? ፈዓሉን የሚባለው ቢጻፍ ምን ይሆናል? እዚህ ጋር ኑን ስኩን አለች ማለት ነው። ምን የምትሆን የማትነበብ የሆነች ምን አለች? ኑን ስኩን አለች። ማን ነው? የማትጻፍ የሆነች። እቺ ኑን ስኩና ወዴት ነው የምትገባው? ወደሚቀጥለው ፊደል ይገባል።
ስለዚህ ምን ይሆናል? ፈዓሉን ሊማ ሳይሆን ፈዓሉን ሊማ ሉል ኑን ስኩና ወደ ላም ምን ሆነች? ኢድጋም ተደረገች ገባች። ስለዚህ ላም ضمتين ላም ሸዳ ሉል ፈዓሉል ላም ከስራ ሊ ይቀራል አይደል? ሸዳ ላይ አንድ ፊደል ላም ከስራ ሊ ፈዓሉል ሊ ሚም ፈትሐ አሊፍ ስኩን ማ ፈዓሉል ሊማ ያ ضማ ዩ ራ ከስራ ያ ስኩን ሪ ፈዓሉል ሊማ ዩሪ ዳል ضማዱ ፈዓሉን ሊማ ዩሪዱ በዚህ መልክ ይነበባል ማለት ነው። መለስ ብዬ ሁሉንም በንባብ መልክ ላንብብላችሁና የዛሬው ትምህርት በዚሁ እናጠቃልላለን። የዘካ የዘከሩ አልሙደሲር አልሙደሲሩ አልሙዘሚሉ ዒልይነ ዒልዩነ إن الذين إلا الذين من شر النفاثات فعال لما يريد የዛሬው ትምህርት ይሄን ይመስላል። በሚቀጥለው በምትመለከቱት አደርሱ ሳዲስ እጅግ ወሳኝና እስካሁን ካሉት ትምህርቶች ለየት ያለ ትምህርት ነው። ብዙ ተማሪዎች ዘንድ ቃዒዳ የሚማሩበት ወቅት ትንሽ ከብደናል ብለው የሚያስቀምጡት ትምህርት ነው። ይሄንን በሚቀጥለው ትምህርት የምናብራራበት ትምህርት ይሆናል። እስከዚያው ድረስ ለቻናሉ አዲስ ከሆናችሁ መሰል የተጅዊድ ትምህርት ከቁርአን ጋር የተያዙ ትምህርቶች እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ለጓደኞቻችሁ ደግሞ ቁርአን ትምህርት እንዲማሩ የምትፈልጉት ጓደኞቻችሁ ደግሞ ይሄንን ትምህርት ላኩላቸው።